ሰላም እንደምን አላችሁ? ዛሬ ደግሞ ይዤላችሁ የመጣሁት ሰዓቱ ጊዜው እያላችሁ ግን ትክክለኛ የሆነ የኦንላይን ቢዝነስ ካጣችሁ ይህንን ቪዲዮ አዘጋጅቼላችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ይዤላችሁ የመጣሁት የኦንላይን ቢዝነስ ጃምፕ ታስክ ይባላል። የራሱ የሆነ ኮይን ፈጥሯል። ክሪፕቶ እንደ ከረንሲ አይነት ማለት ነው። ያንን ከረንሲ ደግሞ እናንተ ቪዲዮ በማየት እና ደግሞ የተለያዩ ሶሻል ሚዲያዎችን በመከተል እናንተ ያንን ጃምፕ ኮይን ተሰበስባላችሁ። ያንን ጃምፕ ኮይን ደግሞ ወደ ዶላር ስዋፕ እያደረጋችሁ ነው የምትጠቀሙት ማለት ነው። የአከፋፈል ስርዓቱም በራሱ የሆነ ከረንሲ ነው እና ዊዝድሮ ማድረግ የምትችሉት ደግሞ ሚኒመም 0.5 ነው ማለት ነው። 0.5 ጃምፕ ኮይን ስደርሱ ዊዝድሮ ማድረግ ትችላላችሁ። ዊዝድሮ የምታደርጉባቸው አማራጮች ደግሞ ባይናንስ፣ ባይቢት፣ ትረስት ዋሌት የተለያዩ ዋሌቶች አሉ። እዛ ጋር ወደ ዋሌታችሁ ከላካችሁት በኋላ ነው ያንን ጃምፕ ኮይን ስዋፕ አድርጋችሁ መጠቀም የምትችሉት ማለት ነው። ደግሞ ደስ የሚለው ነገር ዊዝድሮ ማድረግ የምትችሉት 0.5 መሆኑ ብዙም አያለፋችሁም። ከፍተኛ ታስክ ያሉት ጌም እስከ መጫወት አሉ። እስከ $13 የሚያስከፍሉ ጨዋታዎች አሉ ማለት ነው። ሌቭላችሁን ከፍ እያደረጋችሁ በነዛ ጌሞች እናንተ ተከፋይ መሆን ትችላላችሁ ማለት ነው። አሁን ላይ የጃምፕ ኮይን ዋጋ በዶላር ሲገለጽ አሁን 0.5 ጃምፕ ኮይን ካላችሁ ስዋፕ ስታረጉት የሚሆንላችሁ እዛው በ0.5 ነው። ምንም ከዶላር ጋር ብዙም ልዩነት አልነበረውም። ግን ከ3 ቀን ከ4 ቀን በፊት የእጥፍ ነው የሆነው። 0.5 ጃምፕ ኮይን ቢኖራችሁ $1 ነበረ። አሁን ቀንሶ ነው ማለት ነው። ሳይን አፕ ታረጋላችሁ እዚህ ጋር ማለት ነው። እኔ እስካሁን የሰራሁት 0.1 ነው ማለት ነው። ነገር ግን ከዛ በላይ የሚያሰሩ ታስኮች አሉ ስላልሞከርኳቸው ነው ማለት ነው። እዚህ ጋር እንደምታዩት $1 የሚያሰጥ ታስክ አለ ማለት ነው። እዚህ ጋር እንደምታዩት 0.01 0.01 ይሄም 0 ወደዚህ ደግሞ ስትሄዱ ጌሞችን ምናምን ላሳያችሁ። እዚህ ጋር ፎሎ በማድረግ ነው የምታገኟቸው። እነዚህን ፎሎ በማድረግ ነው እዚህ ጋር ጌም በመጫወት አሉ ማለት ነው። ጌማችሁን ሌቭል አፕ በምታደርጉበት ሰዓት እዚህ ጋር አሁን $13 የሚሰጣችሁ የጌም ስራ አለ። አሁን ይሄን ትነካላችሁ። ለምሳሌ ይሄንን የአንዱን ጌም ባሳያችሁ ክሊክ ታደርጉና ይሄንን ጃምፕ ኮይን ከሰራችሁ እዚህ ጋር ትራንስሌት ሲሆን ካያችሁት እዚህ ጋር ከስር ማለት ነው ወደ 12.66 ነው ማለት ነው። አሁን እዚህ ጋር ይሄንን ጌም ሌቭል 15 ስደርሱ 0.07ን ይሰጣችኋል። ሌቭል 30 ስደርሱ ደግሞ 19ን ይሰጣችኋል። ሌቭል 50 ስደርሱ ደግሞ 5ን ይሰጣችኋል። ሌቭል 70 ስደርሱ ደግሞ 9ን ይሰጣችኋል። 0.9 ማለት ነው። ሌቭል 90 ስደርሱ ደግሞ $11 ይሰጣችኋል ማለት ነው። ስታርት ታስክ ስትሉት ወደ ፕሌይ ስቶር ይወስዳችሁና ታወርዳላችሁ። ራሱ ኮኔክት ያደርገዋል እና ደግሞ ስደርሱ ራሱ ኦፈሩን ይሄንን አረንጓዴ እያበራላችሁ ራሱ ብሩን እያስተላልፍላችኋል ማለት ነው። እና ደግሞ እዚህ ጋር ፎሎ በማድረግ የምትሰሯቸው ደግሞ እዚህ ጋር እነዚህ በማየት ነው ማለት ነው። ወች ታረጋላችሁ፣ ታዩዋቸዋላችሁ እና ደግሞ በአንድ ሰዓት ውስጥ ይመልስላችኋል ማለት ነው። የሰራችሁትን ጃምፕ ኮይን ያረጋግጥና እነዚህ ደግሞ ኤክስ ናቸው ማለትም ትዊተር ላይ ትገባላችሁ። ከነካችሁት በኋላ ምን እንደምታረጉ እዛ ላይ ይነግራችኋል ማለት ነው። ኢንተርኔት ኮኔክሽን ትንሽ ስለሚያስቸግረኝ ነው እና ክሊክ ኤክስ ፖስቱ ላይ ትገባላችሁ። ከዛ በኋላ ለ10 ደቂቃ ለ10 ሰከንድ የሚሆን ገለጥ ካረጋችሁ በኋላ ክሊክ ኤኒ ሊንክ ማለት ነው። እዛ ላይ ያገኛችሁትን አንዱን ሊንክ ተነካላችሁ። ጌት ሪዋርድ ጃምፕ ይላል ማለት ነው። እናንተ ታገኛላችሁ ማለት ነው ጃምፕ ኮይናችሁን ማለት ነው። ከስር ደግሞ ይሄንን ትቀጥላላችሁ። እነዚህ ሶስቱን ትሰሩና ደግሞ ትወጣላችሁ ማለት ነው። እንደዚህ እያረጋችሁ መስራት ትችላላችሁ። አሁን ደግሞ ዊዝድሮ አደራረጉ ቦታ ላይ ልውሰዳችሁ ማለት ነው። እዚህ ጋር እንደምታዩት የፕሮፋይል ምልክት አለ ማለት ነው። እኔ የሰራሁበት ነው ማለት ነው። የሚጎለኝ 0.4 ነው ማለት ነው። ሞልቼ በሾርት ቪዲዮ ለቅላችኋለሁ ብያለሁ።
እዚህ ጋር የፕሮፋይል ምልክቷን ስትጫኗት ወደዚህ ይወስዳችኋል ማለት ነው። እንደምታዩት የኔ 0.1056 ሰርቷል። ወደ ዶላር ራሱ ትራንስሌት አድርጎታል። እዚህ ጋር 0.10 ነው ማለት ነው። ብዙም ልዩነት የላቸውም ማለት ነው። እንግዲህ ሚኒመም ፔ አውት አማውንት ይላል እዚህ ጋር ከስር ካያችሁት 0.5 ጃምፕ ስደርሱ ነው ዊዝድሮ ማድረግ የምችሉት ማለት ነው። እና አሁን እዚህ ጋር ኮኔክት ለማድረግ ዋሌቴን ልሞክር እስቲ። ኮኔክት የሚለውን ስትጫኑት እዚህ ጋር ድጋሚ ኮኔክት ዊዝ ዋሌት ይላችኋል ማለት ነው። እሱን ከተጫናችሁ በኋላ ያሉት አማራጮች በጣም ብዙ ናቸው እና እዚህ ጋር ካያችሁት ኮኔክት ዋሌት የሚለውን ከተጫናችሁት በኋላ እዚህ ጋር እንደምታዩት ትረስት ዋሌት፣ ባይናንስ እና ደግሞ ሌሎቹም ወደ 470 የሚሆኑ ዊዝድሮ ማድረጊያ መንገዶች አሉ። ለምሳሌ ቬሪፊኬሽን የማይጠይቁ ለምሳሌ እዚህ ጋር ትረስት ዋሌትን ድራይቨር ላይሰንስ ወይም ዲጂታል አይዲ ምናምን አይጠይቃችሁም። እሱን ማውጣት ትችላላችሁ። ዩቲዩብ ላይ ሰርች አድርጉት። እዚህ ጋር ባይናንስ ግን ባይናንስ፣ ኦኬኤክስ፣ እዚህ ጋር ባይቢት የተለያዩ በጣም ብዙ የሆኑ ማውጫ መንገዶች አሉ ማለት ነው። እነሱን እዚህ ጋር ሰርች በማድረግ ማግኘት ትችላላችሁ የራሳችሁን እና ደግሞ ኮኔክት አድርጋችሁ ከነዚህ ጋር ሁሌ 5 ሲደርስ ዊዝድሮ ማድረግ ትችላላችሁ ማለት ነው። ከዛ በላይ ነው መስራት ያለባችሁ። 0.5 ሲደርስ አይደለም ሚኒመም ማድረግ ያለባችሁ። ራሳችሁን እዛ ላይ ሊሚት ማድረግ የለባችሁ ማለት ነው። እናንተ ከዛ በላይ መስራት ይኖርባችኋል ማለት ነው። እኔ እዚህ ጋር የተቀበልኳቸውን ታስኮች ምናምን ነገር እዚህ ጋር ያሳየኛል ማለት ነው። እነዚህን ዛሬ የገቡ ናቸው ማለት ነው። ዛሬ ሲገቡ እንደዚህ ያስገባልኛል ማለት ነው። እንደምታዩት ይህንን ይመስላል። ታስክ አሰራሩም ቀላል ነው። እናም እዚህ ጋር 3 ሰረዟን እየነካችሁ እርን የሚለውን እየነካችሁ መስራት ትችላላችሁ ማለት ነው። እና ደግሞ ቦነስ ካርድ ምናምን ነገር ከዩቲዩብ ላይ መውሰድ ትችላላችሁ። አዳዲስ ሲለቀቁ ቦነስ ካርድ ካገኛችሁ ቦነስ ካርዳችሁ ላይ እያስገባችሁ መጠቀም ትችላላችሁ ማለት ነው። ቪዲዮ እንደተመቻችሁ አልጠራጠርም። ይመቻችሁ።